አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? የምክቲ ዩቲዩብ ተከታታዮች እንዴት ናችሁ? እኔ አለሁ አልሐምዱሊላህ። ዛሬ ደግሞ ላሳያችሁ የፈለኩት የዩቲዩባችሁ ኮሜንት ኦፍ የሆነባችሁ ልጆች ብዙ ልጆች እንዴት መመለስ እንደምችሉ ብዙ ማያውቁ ልጆች ስላሉ እሱን ለማሳየት ፈልጌ ነው። በመጀመሪያ ዩቲዩባችን ውስጥ እንገባለን ለማሳየት ማለት ነው። እኔ የራሴ ዩቲዩብ ውስጥ ስገባ ለምሳሌ የትኛውን የተዘጋው ኦፍ ያደረኩት ለእናንተ ላሳያችሁ ብዬ ማለት ነው። ይሄኛው ኦፍ ተደርጓል። ታያችኋል። ይሄ ኦፍ ተደርጓል። ኮሜንት አር ተርንድ ኦፍ ብሏል። ዝግ ነው ማለት ነው። ኮሜንት ልጻፍ ብል መጻፍ አልችልም፣ ተዘግቷል። እና ይሄን እንዴት ነው መመለስ የምንችለው? ከዚህ ውስጥ ትወጡና እንቺኛው ዩቲዩብ ስቱዲዮ አላችሁ፣ ሁላችሁም ታውቃላችሁ። እንቺኛዋ ማለት ነው። እንቺኛዋ ዩቲዩብ ስቱዲዮ ከዛን ትገባላችሁ። ከዛን ቪዲዮ የሚለው ውስጥ ትገባላችሁ። ከዛን የትኛው ነው እናንተ የተዘጋባችሁ መምረጥ ነው ማየት ነው ያለባችሁ፣ የትኛው ላይ እንደተዘጋባችሁ ማለት ነው። እኔ የተዘጋብኝ የትኛው ላይ ነበር የተዘጋብኝ? እንቺኛው ላይ ነው የተዘጋችብኛ፣ እንቺኛው ማለት ነው። ኮሜንት ኦፍ የተደረገው ቅድም እንዳያችሁት ይሄኛው ላይ ነው። ከዛን እዚች ጋር የእስራቷን ምልክት ትነካላችሁ። እንዲህ ማሰምርበት ይታያችኋል። እሱን ስትነኩ አንዴ ትጫናታላችሁ። ከዛ እንዲህ ይመጣላችኋል። መጀመሪያ እዚህ ጋር እርግጠኛ መሆን አለባችሁ። ፖስት ስታረጉ ራሱ እዚች ጋር የህፃን ልጆች ነው ወይስ የህፃን አይደለም የሚላችሁ አለ። ስለዚህ ኖት ኢትስ ኖት ሜድ ፎር ኪድስ የሚለው ላይ ነው መንካት ያለባችሁ በፊቱን ፖስት ስታርጉ ማለት ነው። የህፃናቶች ሲሆን ደግሞ የስ ነው የምትሉት። ስለዚህ እርግጠኛ ነኝ የህፃናቶች ስላልሆነ ዩቲዩባችሁ ኖ የሚለው ላይ ላዝም መሆን አለበት። ይሄን ማወቅ አለባችሁ ከመወስታችሁ በፊት ራሱ ማለት ነው። ከዛን አሁን የኮሜንት ኦፍ የተደረገብን ለመመለስ እንግዲህ እስራሱን ትነካላችሁ ብያችኋለሁ። ስንነካ እንደዚህ ከፍቶልናል። ከዛን እዚህ ጋር እዚችኛዋ ጋር ማለት ነው ላስምርላችሁና ላሳያችሁ። እንቺኛውን እንነካታለን። አድቬስት ሲቲንግ የሚለው ማለት ነው። ከዛም በኋላ እሱ ስንነካ እንደዚህ ይመጣልናል። ከዛን የእናንተ እርግጠኛ ነኝ እንደዚህ ኦፍ ነው የሚሆነው። ስለዚህ ምንድነው ማድረግ ያለባችሁ? እንቺኛው ትታያችኋለች አለው ኮሜንትስ የሚለው ማለት ነው። እንደነዚህ መብራት አለበት። እዚህ ጋር አሁን ኦፍ ነው። ስለዚህ ምንድነው ማድረግ ያለብን? እናበራዋለን። እንቺኛውም እናበራታለን። አያችሁ? ካበራን ወዲህ ሴፍ እናደርገዋለን። እዚህ ጋር እንመጣና እዚች ጋር እንመጣና ሴፍ እናደርጋታለን። ሴፍ አደረግነው። ከዛን ከዚህ እንውጣና ዩቲዩባችን ውስጥ እንግባ። አሁን ተከፍቶልናል። ዩቲዩብ ውስጥ ገባው። እንቺኛዋ ናታ የቅድሞ ማለት ነው። እንቺኛዋ ዘና እንነካታለን። አያችሁ ልዩነቱን? አሁን እዚህ ጋር ከፍቶልኛል።
ቅድም ምን እንደሚል አይታችኋል ሁላችሁም። እዚህ ጋር ኮሜንትስ ተርንድ ኦፍ ነበር የሚለው። አሁን ደግሞ ከፍቶልኛል ማለት ነው። ልጻፍ ብል አሁን መጻፍ እችላለሁ። በፊት ደግሞ ተጽፎልኝ ነበር። እኔ እናንተን ለማሳየት ዘግቼው ነው እንጂ ማለት ነው። ያው ልጻፍ ብል አሁን ጽፋለሁ ማለት ነው። ገባችኋል? እና ያው ከዛም ሴንድ ማድረግ ነው። ጻፍኩት ማለት ነው። እና እንደዛ ነው ውዶቼ። ገብቷችኋል ብዬ አስባለሁ። የምችለውን ለማስረዳት ዝግጁ ነኝ። እናንተም ደግሞ የምችሉትን አስረዱ። በተረፈ ደግሞ ኮሜንት፣ ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑኝ እና እንደዛ ነው የምላችሁ። አሁን ክፍት ነው፣ አያችኋል? ክፍት ነው ማለት ነው። እንደዚህ እንትን መክፈት ትችላላችሁ ማለት ነው። እና ደግሜ ላሳያችሁና እንቺኛዋን ነው የምንነኳት። እንቺ ስራሷ ምልክት ከዛን አንዴ ስትጫኗት እንቺን ትነካላችሁ። ከዛን እንቺኛዋን መብራቷን ቼክ አድርጉ ማለት ነው። ኦፍ የሆነባችሁ እንደነገርኳችሁ እንዲህ ነው የሚሆነው። ኦን ለማድረግ ደግሞ እንዲህ ታደርጉታላችሁ። ኦን ሆነ ማለት ነው። ከዛ ሴፍ ማድረግ ነው። እንደዛ ነው እላችኋለሁ ወዶቼ። ስትፖስቱም የህፃን ልጅ መሆንና አለመሆኑን ቼክ አድርጉት። በፊቱን ፖስት ስታደርጉ አንድ ነገር ማለት ነው። እሱን ደግሞ እንዴት ነው ቼክ የምታደርጉት? ለምሳሌ እዚህ ጋር ገብቼ የራሴ ዩቲዩብ ውስጥ ገብቼ ቪዲዮ ልፖስት ብል ማለት ነው። እና ቪዲዮ ልፖስት ላሳያችሁ ነበረ። እዚህ ውስጥ ገብታችሁ ቪዲዮ ስትፖስቱ እዚህ ጋር ማለት ነው። የኔ እዚህ ጋር ነው ይመጣልኝ። እዚህ ጋር ልፖስቱ አሁን ለምሳሌ ምን ልፖስት፣ እንችኛዋን ልፖስት ስል ማለት ነው። እዚች ጋር ነው ማወቅ ያለባችሁ። ልክ ስትፖስቱ እዚች ጋር ማለት ነው። ገና ልክ ዩቲዩብ ላይ ራሱ አፕሎድ ልታደርጉ ስትሉ ማለት ነው እንዲህ መጣላችሁ። እርግጠኛ ነኝ ሁላችሁም። ከዛን ክሬት ቲተል የሚለው ያለ እሱን የፈለጋችሁትን ዩቲዩብ የቪዲዮ ርዕስ ትጽፋላችሁ ማለት ነው እዚህ ጋር እና ዲስክሪፕሽን ላይም ምጽፉትን ትጽፋላችሁ። ከዛም ፐብሊክ መሆኑን ቼክ ታደርጋላችሁ። እዚህ ጋር ትገቡና እዚህ ጋር ፕራይቬቲ ማለት ለራሳችሁ ብቻ እንድታዩ ነው። እዚህ ጋር ፐብሊክ ደግሞ ሁሉም ሰው እንዲያየው ነው። እኛ አሁን የፈለግነው የህፃን መሆንና አለመሆኑን የምናውቀው እዚች ጋር ነው። እዚች ጋር ማለት ነው። ከመበሰታችሁ በፊት ራሱ ይሄን ቼክ ካረጋችሁ ኦፍ አይሆንባችሁም። ብዙ ጊዜ የህፃናቶች ሲሆን ኦፍ የሚሆነው ይሄ ማለት ነው። እንቺን ቼክ ማድረግ አለባችሁ። ስንከፍተው ውስጥ ለምሳሌ እንዴት ነው? ሁለት አማራጭ ነው ይመጣልን። የስ ኢት ኢዝ ሜድ ፎር ኪድስ ይላል። አዎ ይሄ የህፃናቶች ነው ይላል። እዚህ ጋር ደግሞ ኖት ይላል። አይደለም የህፃን አይደለም ይላል። ስለዚህ የህፃን ስላልሆነ እኔ የህፃን አይደለም ብዬ የህፃን አይደለም ላይ እንትን ብያለሁ ማለት ነው። የስ ለማለት ስትሉ እዚህ ጋር ነው እንዲምነኩት። ኖ ደግሞ እዚች ጋር። ሁልጊዜ ቪዲዮአችሁ ኖ የሚለው ላይ መሆን አለበት። እዚች ላይ ማለት ነው። ይሄኛውን እርግጠኛ ሆናችሁ መልቀቅ አለባችሁ። እና እኔ አፕሎድ ላድርግ ብል ከላስ እዚህ ጋር ከጻፍኩት ወዲህ እዚህ ጋር ኖት የሚለውን ካስተካከልኩ ወዲህ እንደምታወቀው አፕሎድ እንችኛውን መንካት ነው። እንችኛውን ማለት ነው። አሁን መቦሰት ስላልፈለኩ ነው እኔ በቃ የመጨረሻ ፓርት ለመቦሰት ይሄን መንካት ብቻ ነው ማለት ነው። እና እንደዛ ነው የምላችሁ ውዶቼ። እኔ ስለማልቦስት ዲስከርድ ላርጋ
ልውጣ ከዚህ ማለት ነው። እርግጠኛ ነኝ ገብቷቸዋል ብዬ ተስፋ አደርጋለሁ። እና እንደዛ ነው እላችኋለሁ ውዶቼ። ወዳችሁት ተጠቅማችሁበት ላይክ ሼር እንድታደርጉኝ እጠይቃችኋለሁ። ጠቃሚና አሪፍ መሆኑን ከተረዳችሁት ሼር አድርጉልኝ። የማውቀውን አሳውቃችኋለሁ። ባይ ባይ። እወዳችኋለሁ ተከታታዮቼ ማለት ነው። እና በሌላ ቪዲዮ እስከምንገናኝ መልካም ቀን፣ መልካም ቆይታ